ሚዲያዎቹ በመጀመሪያ ደረጃ ውሸት ያለ ማውራት ለአንድ ህብረተሰብ ሚዲያዎች የሚያደርጉት ትልቅ ክሬዲት በመጀመሪያ ደረጃ ክሬዲቢሊቲ ማዳበር ነው። ሚዲያዎች ልክ እንደ ግለሰብ ማለት ነው። ለምሳሌ የሚዋሽ ሰው ደስ ይልሃል አይደለም? ውሸታም ሰው ደስ አይልም። ውሸታም ሚዲያም ልንጠላ ይገባል እንደ ማህበረሰብ ማለት ነው። ሚዲያዎችም ደግሞ ውሸትን ሊጠሉ ይገባል። ስለዚህ ይሄ አንድ ነው። ሁለተኛ ጥቅሙና ጉዳቱን ማወቅ ምንድነው የምናስተላልፈው ቪዥን መኖር ምንድነው ኮሚኒቲያችን የሚፈልገው መፈለግ ያለበት ምንድነው ጋይዳንስ ሰጪዎች ናቸው ምንድነው ልናተኩርበት የሚገባ እስከዛሬስ የምናተኩርበት ነገር በሚዲያ መቅረብ ያለበት ነው ስለዚህ ራስን መገምገም ጋዜጠኞችም ቢሆን አንብቦ መምጣት ዕውቀት መኖር ፕሮፌሽንን ማሳደግ ራስን ማክበር አንድ ጋዜጠኛ አንብቦ መጥቶ ሰው ሲጠይቅና አይ በቃ ችግር የለውም ና ብሎ ሲጠይቅ አንድ አይደለም ሚዲያዎቻችን ላይብረሪ ያላቸው ያነባል ሰው ስለዚህ ሚዲያዎቻችንን በተለያየ መንገድ ቴክኒካሊ በጣም ጥሩ መሆን እኔ ለምሳሌ አሁን ቱርክ ውስጥ ካየሁት ነገር እኛ ሚዲያ ላይ ሰሰራ ያየሁት ነገር የሚገርም ፕሮፌሽናል ነው ያለው በቃ የሚገርም ፕሮፌሽናል ስለዚህ እነዚህን ስኪሎች ማዳበር ያለ መርካት ምንድነው የሚባለው ፕሮፌሰር ሁሴን አህመድ ሂስቶሪያን ሁሉ ቀን ሲያስተምሩን አላህ ይራህማቸው አንድ ነገር ይሉ ነበር ቶሎ የሚረካ ማህበረሰብ አያልፍለትም ይላሉ በቃ ይሄ ቲቪ ተላለፈ በቃ አለቀ በቃ ረካን ቴክኒካሊ የኛ ቴሌቪዥን በጣም ጥሩ ነው ወይ እኛ እንደ ጋዜጠኛ ሞያዊ ክህሎታችንን እየጨመርን ነው ወይ ማቅረብ ያለብን ነገር ነው ወይ ያቀርበን ያለነው ወይስ በዘፈቀደ በቃ ፕሮግራም ይሙላ ነው ወይ ምንለው እናቀርባቸው ሰዎችስ ምን አይነት ሰዎች ናቸው ሪሰርች ቤዝድ የሆነ ነገር ነው ወይ ምናቀርበው ታስቦበት የተሰራና ታስቦበት ያልተሰራ ነገር ኢፌክቱም አንድ አይደለም ለሱም ያለን ሪአክሽን በኋላ አንድ አይሆንም እና ሚዲያዎች በተቻለ መጠን ሲስተም መዘርጋት ያለባቸው ይመስለኛል